ሰላም እንዴት ናችሁ? ይህ ነጥብ ፖድካስት ነው። ከረጅም ጊዜ በኋላ ነው ይህንን ቀረጻ እያደረግን ያለ ነው። በተለያዩ ምክንያቶች ጠፍተናል፣ ጠፍታችኋል የሚሉ ነገሮች ኮሜንት ስታደርጉልን ነበር፣ በአካል ስትጠይቁም ነበረ። ጌታ ረድቶን ዛሬ መገናኘት ችለናል። ክረምት ነበረ እና አብረው የሚያገለግሉ ልጆች በክረምት ቸርች አገልግሎት ላይ ቢዚ ስለሚሆኑ እኛም ስለምንሆን ከዛ የተነሳ የጠፋ ነው። ጌታ ከረዳን ከዚህ በኋላ ኮንስተንት ለመሆን የተቻለንን እንጥራለን። ዛሬ የምናነሳው በዋነኝነት ለወጣት አገልጋዮች ነው። በአጥቢያ ቤተክርስቲያን ውስጥ ለምታገለግሉ የወጣት አገልጋዮች፣ የወጣት አገልጋይ ስንል ደግሞ የቲኔጅ አገልጋዮችንም ይጨምራል። ግን በዋነኝነት ይሄ ከ18 ዓመት በላይ ያሉ ወጣቶችን ለምታገለግሉ የሚሆን ነው የሚሆነው። አሁን የዛሬን ይህንን ኤፒሶድ በተቻላችሁ መጠን ለመጨረስ ብትችሉ በጣም ጥሩ ነው። ማትጨርሱ ከሆነ እንዲሁም ባትጀምሩት ሁሉ ጥሩ ነው። ስለዚህ ዛሬን አብረን እናሳልፋለን። ሞሴስ አለ እንደተለመደው ና ሞሴስ አብረን እናሳልፋለን። ሀይ ሙስ ክረምት እንዴት ነበር? ክረምት ጥሩ ነበር በጣም። የቲኔጅ አገልግሎታችሁ እንዴት ነበር? አሪፍ ነበር። ያው ነጥብ ፖድካስት ላይ የዛኔ ማውረታ ነው ነበር ብናደርግ ጥሩ ነው፣ እንዴት ታዳጊዎች ሰፋቸውን አገልግላቸው የሚለውን ነገር እኛም እግዚአብሔር ረድቶን በደንብ ተግብረነዋል። ጥሩ ጊዜ ነበር። እናንተስ? አሪፍ ነበረ። እኔ አሁን በቅርበት ከአዳጊ ወጣት አገልግሎት ጋር እየሰራው አይደለም፣ ግን ቸርቻችን ውስጥ ያለውን ነገር አያለው በርቀትም ቢሆን ነው። አይ ቲንክ በጣም ኢፌክቲቭ የነበረ ሰመር እንደነበራቸው ነው ያስተዋልኩት። የአየር ሁኔታ እንዴት ነበር? ያኔ ስናነሳው ነበር ትዝ ቻሌንጅ አገልግሎት ያለውን ቻሌንጅ አንድ የሚያመጣው ምንድነው ፕሮግራም ሰዓት ላይ ዝናብ ሊሆን ይችላል። እሱ ቲኔጀሮችም ወጣቶችም ሲመጡ የመደብደብ አደጋ ይደርስባቸው እና ሰዓት ሌት እንድትሆን ያደርጋል። የምታስበው ሰው ላይ መጣ ይችላል በዝናብ ምክንያት። እናንተም ጋር እንደዚ ይመስላል። የወጣት አገልግሎት ላይ ኢፌክቱ አለ። ዝናብ ባይዘ ሳምንታዊ ፕሮግራም ሄለ ክረምት ሲሆን ልክ ፕሮግራሙ ሊጀምር ሲል እያየሁ ነው። ደግሞ ሆነ 11 ሰዓት የሚጀምር ከሆነ 10 ሰዓት ደመና ይጎዳል። ከዛም ተኩል ሲሆን ዝናቡ ይጀምራል። በቃ 11 ሰዓት መሪዎች አስተባባሪ የሚባለው ነው ማለት ነው። የሚለው ትንሽ ቻሌንጂንግ ነበር፣ ግን አይ ቲንክ ተወጣን ነው። እግዚአብሔር ረድቶ ዛሬ የምናነሳው በዋነኝነት እኛ ምን እያገለገልን ነው። ይሄ የወጣት አገልጋይ የምንባለው ምን እያገለገልን ነው? እሱ ደግሞ በተለያየ ቦታ ላለን የወጣት አስተባባሪ ወይ ደግሞ መሪዎች ምን ጥቅም እያስገኘ ነው ለቤተክርስቲያኑ፣ ለእኛ። ከዛም በኋላ ደግሞ ምንድነው መስተካከል ያለበት የሚለውን ነገሮች እናነሳለን። ምን ሆን ፕራክቲካሊ ምንድነው መሆን ያለበት? ምን ክፍተት ፈጥሯል ነው ግን ደግሞ ማንሳት እንችላለን። ምንድነው የምታደርገው አንተ? አሁን የወጣት አገልጋይ ነህ፣ አስተባባሪ ነህ እና ፕራክቲካሊ ምንድነው የምታደርገው? አሁን የምንዘረዝራቸው አሉ። ለምሳሌ አንደኛው ሚቲንግ ማድረግ ነው፣ መሰብሰብ ነው። ያንን የምናደርገው ደግሞ እንደ ወጣት አገልግሎት ምን እናድርግ ብለን አንድ ሰው ብቻ ነው የሚመራው አገልግሎት አይደለም። ስለዚህ ሊሰበሰብና የምናወራቸው ነገሮች እናወራለን። አንደኛ በቋሚነት ጊዜ ሰጥተን ሚቲንግ ማድረግ ነው። እኛ ጋር በየሳምንቱ በየሳምንቱ ነው የምናደርገው። እንዳልኩ ጊዜ ይፈልጋል፣ በአካል መገናኘት ይፈልጋል። ሚቲንግ ማድረግ አንድ ኃላፊነት ይመስለኛል። አይበቃም፣ እንዲሁም ሰዓቱ ራሱ አይበቃም። ታመሻለህ። ከዛ ማለት ደግሞ ቨርቹዋሊ አርጀንት ነገር ሲመጣ ቨርቹዋል ትገባለህ። እሱ አለ። ከዛ በኋላ ደግሞ ፕሮግራሞችን ማድረግ፣ የወጣት ሳምንታዊ ፕሮግራም ካለው እሱ ማቀዱ አለ። ስብሰባው ታቅድበታል። ከዛ በኋላ መተግበሩ፣ መምራቱ እሱም አለ። እሱም ደግሞ የወጣት መሪው ቡድን ኃላፊነት ነው በኛ ኮንቴክስት። ፕሮግራም አብዛኛው ቦታ ይመስለኛል ለዛ ሳምንታዊ ፕሮግራም ይደረጋል። እሱን ማድረግም ኃላፊነት ሞር ዩዝርሽፕ ያሉ ሰዎች ናቸው። ሌላው ደግሞ ያው የምናደርገው ብዬ ማስበው የአገልግሎት ዘርፎችን ማደራጀትና እነሱ ደግሞ እንዲያገለግሉ ማድረግ፣ እሱም የኛ ኃላፊነታችን ነው። ዘርፎችን መቋቋም ያለባቸውን ዘርፎች ተቋቁማለ ወይም ደግሞ ያሉም ከሆነ ከዛ በፊት እነሱን ደግሞ በደንብ ማኔጅ እየተደረገ ወደሚፈለገው ግብ እንዲሄድ ሁሉም የራሱን ታስክ እንዲሰራ ለማድረግ ሚቲንግ ላይም ስለ ዘርፎች ይነሳል። እሱን ማገዝ፣ ከእነሱ ጋር ማገልገል አለ። አንዳንዴ ይሄ
እኛ ጋር አሁን መሪዎች ያን ያህል በእያንዳንዱ የአገልግሎት ቡድን ውስጥ በወጣት ስር ያሉ የአገልግሎት ዘርፎች ደግሞ አሉ። እዛ ውስጥ በቃ እያንዳንዱ ነገር ላይ ኢንቮልቭድ ባንሆንም እነሱን ግን ካልተቋቋሙ እንዲቋቋሙ ከዛም ቼክ ማድረግ ምናምን አለ። እሱ ብቻ አይደለም። የመጽሐፍ ቅዱስ በእኛ ኮንቴክስት ነው፣ በእኛ ቸርች ኮንቴክስት የመጽሐፍ ቅዱስ ቡድኖችን ፎርም ማድረግ የወጣ መሪ ወይ አስተባባሪው ድርሻ ነው። ፎርም ያደርጋል፣ ይከታተላል። ወጣት አዲስ ወጣት ሲመጣ የትኛው ስሞል ግሩፕ ውስጥ ይግባ፣ የትኛው የመጽሐፍ ቅዱስ ህብረት ውስጥ ይግባ ብሎ ይመድባል። እሱ ሁሉ የኛ ስራ ነው። ተለጥጦ ሲሄድ ደግሞ መጽሐፍ ቅዱስ ጥናት ራሱ ማዘጋጀት ኃላፊነታችን የሚሆንበት ጊዜ አለ። ሰርተናል፣ አስታውሳለሁ። ቁጭ ብለን መሪዎች ብቻ ሳንሆን እንደዚህ መጽሐፍ ቅዱስ ትምህርት ቤት ውስጥ የሚማሩ ጋር ምናምን ቁጭ ብለን አስታውሳለሁ ጥናት ስንቀርጽ። እንደየ ቦታው ሊለያይ ይችላል። አንዳንድ ቦታ ቀጥታ በቤተክርስቲያን ሊቋቋም ይችላል የጥናት ቡድን፣ ጥናቱ የሚዘጋጀው ቤተክርስቲያን ይችላል። አሁን እኛ ጋር እንዳልከው ባይብል ስተዲዎችን ማቋቋም፣ እነሱን ቼክ ማድረግ፣ መርዳት፣ ማገዝም ዩዘር ኃላፊነት ነው። ስለዚህ አብዴት ስንደራረግ አንደኛ የምናነሳው ባይብል ስተዲዎቻችን እንዴት ናቸው የሚለውን ሆነ እነሱ ማገዝ ነው። ሌላም ደግሞ የማስበው ወጣቶችን መከታተልም ኃላፊነት ነው፣ የምናደርገው ኃላፊነት ነው። መከታተል ማለት ፎሎ አፕ ማድረግ፣ ምን ላይ ናቸው፣ መደወል ሊሆን ይችላል። መምጣት መቅረታቸውን ብቻ ነው ወይስ መንፈሳዊ ህይወታቸው? መንፈሳዊ ህይወታቸውን፣ ሌላም የስራ ህይወት፣ ቤተሰብ ምን ላይ ናቸው የሚለው ቀላል አይደለም። ግን እንደሚገባውም አደረግንም ላንን እንችላለን። ግን ደግሞ ለመከታተል እንሞክራለን። እሱም እኛም ጋር እንደዛ ነው። መንፈሳዊ መንፈሳዊ ህይወታቸውን፣ የስራ በጣም ዲቴይል ገብተህ ስለ ወጣቶቹን ደግሞ እንትን ትላለህ። አንዳንዴም እኮ ማማከር ሁሉ ይመጣላል። ታማክራለሁ እና እሱም ስራ አለኝ። ማማከር ስራ ማስተማር ራሱ አይደል? ምን ትምህርት እናዘጋጃለን በአምልኮ ጊዜያችን ላይ። እዛ በኋላ ደግሞ ማስተማር ራሱ የመሪ አገልግሎት ሲቀርም እኛ ጋር አሁን አይቀርል ታስተምራቸው አላይቶኛል ተዘጋ በቃ ተቆም ምናምን በቃ ይቆማል። እና ተዘጋጅተህም ሳትዘጋጅም ማስተማር ራሱ ድርሻ ይሆን። ስለዚህ በአመት ውስጥ ፕላን አድርገህ ምን እንማር ብለህ ማስተምረን ብለህ ትምህርቶችን ማዘጋጀትና እንዲማሩ ማድረግ፣ እሱም እኛም ጋር ያለ ኃላፊነት ወጣ ነው። ሌላ ደግሞ እንዳልከው ነው ማማከር ሁሉም ያንን ላይ ያደርግ ይችላል። ግን እንዳለ ቅርበት እኛም ለምሳሌ ቲኔጅ ላይ ማውቃቸው ልጆች ላይ ሲመጡ እነሱም ይቀጥላል የሚቀጥል ነገር ስለሆነ አንዳንዴ ደግሞ ሊከብድ ይችላል። ሁሉንም ሰው አድረስ አድርገህ ማማከር፣ ግን እሱን ለማድረግ እንሞክራለን። ካውንስሊንግ አለ። ሌላ ደግሞ ያው በጀት እናስተዳድራለን። የወጣት መሪ በጀት የሚመደብለት በእኛ ኮንቴክስት ነው የምናወራው። እንግዲህ የማይመደብለት ሊኖር ይችላል፣ በዜሮ ሊነዳ ይችላል ሙሉ አመት። ግን በእኛ ተመሳሳይ ነው መሰለኝ። በጀት ይመደብልሃል፣ እሱን ታስተዳድራለህ አመት ሙሉ። ያው ገንዘብ ያዥ ኃላፊነት ይኖራል ከቲም ውስጥ፣ ግን አንድ ላይ እንደምናውጣው እንዴት እንጠቀም ብለን የተፈቀደን ቤት እናስተዳድራለን። የአመት ፕላንም እናወጣለን አይደል? አመቱ ሙሉ ምን ይሰራ፣ ከዛም በኋላ ትገመግማለህ፣ ታቅዳለህ፣ ታስፈጽማለህ። እሱ ባለው ትልቅ ሪስፖንሲቢሊቲ አንድ 3 ቀን ይፈጃል። በደንብ ገምገመ ባለፈው አመት ከብዙ አንግል ነበር ያቀነው ምን ያልሳካ፣ ከዛ ደግሞ በዚያ ምን ነው ግባችን ምን እንስራ ብለህ እንደ ወጣት አገልግሎት ደግሞ ታቅዳለህ። እኛ ጋር ካለው ሪስፖንሲቢሊቲ መሪ ማብቃት ራሱ አንተ ባይዘው መሪ እንትን ትላለህ ታያለህ። መሪዎች የቤተክርስቲያን መሪዎች ራሱ መሪ ይለከራል። ስለዚህ መሪ ማብቃት አለ። እሱ ነገር እኛም ጋር እንደ ለማድረግ እንሞክራለን። ቲሞችን ኦርጋናይዝ እያደረግን በቋሚነት የሆነ ጊዜ ድንገት መሪ ናቸው የምላቸው ሰዎች እንዳይሆን ብለን እንሞክራለን። ግጭት መፍታትም አይ ቲንክ ወጣት ኃላፊነት ይመስለኛል። በተለይ በወጣት ዕድሜ ውስጥ ያሉ ለምሳሌ በአገልግሎት ዘርፎች ሊሆን ይችላል፣ ወይ ደግሞ ፐርሰናል የሆኑ ነገሮች ሊሆን ይችላል። ሁሉም ነገር ወደ አንተ ይመጣል። ስለዚህ እሱን በመልአመል እያደረግ እንድትፈታው ትታገል። እኩዮችን እና ታላቆችን ሊሆን ይችላል። ግን ሰዎች ከአቅም በላይ የሆነ ነገር ምናልባት እየታገል ሊሆን ይችላል። ግን ግጭቶችን መፍታት መጀመሪያ እስቲ ዛፍቱት ስላለ እሱ ትላለህ
እሺ በጣም ብዙ ያዘረዘረው ምን ጥቅም አስገኘ? ምንድን ነው ቤኔፊቱ? እኔ አሁን በጣም ብዙ ያተረፍኩት ነገር አለ፣ አንተም ታነሳለህ። ስለሱ ትንሽ እንዲበት ደግሞ ምን ጥቅም አገኘን፣ ምን ጥቅም ደግሞ ለቤተ ክርስቲያን አስገኘ ምናምን ይላል። እኔ የመምራት ጸጋ አለ፣ ስኪል አለ አይደል? ይሄ በግሌ የመምራት ስኪልን እንዳዳብር ረድቶኛል ቤተክርስቲያን ውስጥ በዚህ ማገልገልና ሌላ ሴኩላር ዓለም ላይ ራሱ አይደለም በጣም ፖቴንሻል ጨምሯል በዚህ ጋር ማገልገልና እሱ ጥቅም አለው ብዬ አስባለሁ። በዚህ ለመገልገል የግል ህይወትንም ለማሳደግ አንዳንዴ ይጠቅማል። ሌሎችን ለመምራት የምታደርገው ነገር ለብዙ ነገር ኤክስፖዠር ስለሚኖረ ነገሮችን አሁን የሌሎችን ሰዎች ግጭት እየፈታ ያንተን ማኔጅ ማድረግ አይከብድም። እሱ በጣም እንትን ነው። ሌላ ደግሞ እኔ በጣም ይጠቅማል ብዬ የማስበው ኃላፊነት ያው ሼር ታደርጋለህ ከቤተ ክርስቲያን። አንድ መሪዎች ብቻ ያንን ማድረግ አይችሉም፣ ወይም አገልጋዮች ብቻ የሆነ ሰው ብቻ ያንን ማድረግ አይችሉም። ስለዚህ ወጣት ላይ የሚፈጠሩ ነገሮችን ኃላፊነት ሼር ታደርጋለህ። የሆነ ደግሞ ይህን የሚመለከተው ሰው ደግሞ አለ፣ እንደዚህ አይነት ነገር ይኖራል እና ኃላፊነትን ሼር አድርገናል ብዬ አስባለሁ። ለወጣቱም አይ ቲንክ በደንብ ፊት የሚያደርገው አገልግሎት እንዲያገኝ ጠቀመት አለው። ሲመጣ ሰርክሉን ነው የሚያገኘው። የሚዘጋጀው ፕሮግራም ለሱ እድሜ ቅርብ የሆነ ነው ያዘጋጀው። ስለዚህ አንደርስታንድ ያደርገዋል። የሚዘመረው መዝሙር ፊት ያደርጋል። የሚማረው ትምህርት ከሱ ጋር የሆነ የማይበላውን የሚታከክበት ቦታ አይደለም ምናምን ፊት ያደርጋል ምናምን እና ቤተክርስቲያን ውስጥ ያሉ ወጣቶች ለአውዳቸው ፊት ቢያደርግ የሚመጠን አገልግሎት እንዲያገኙ ያደርጋል። ሌላ ደግሞ እንዲያገለግሉ ማለትም ክብር ከፍቷል። አገልግሎት ጸጋ ነው፣ ኃላፊነት ነው። አገልግሎት ደግሞ የሚያደግ ነገር ነው። በብዙ ነገር ራሳችን ያሳድጋል እና አንደኛው ወጣቱ በአገልግሎት እንዲያድግ። ምክንያቱም ቅድም እንዳልነው ብዙ ዘርፎች አሉ፣ ቲሞች አሉ፣ ባይብል ስቴዶችን ማስጠናት፣ መምራት አለ፣ ወጣት መምራት አለ። እነዚህ ሰዎች በአገልግሎት እየተሳተፉ ነው። ስለዚህ በአገልግሎት ራሳቸውን እያሳደጉ ነው። በር ከፍቷል ብዬ አስባለሁ። እንደ ቤተክርስቲያን ደግሞ ካሰብን አይ ቲንክ ብዙ ጊዜ ይሄ የዩኒቨርሲቲ ፌሎሺፕ ናቸው በዚህ ሜንሽን የሚደረጉት። ለቤተክርስቲያን መሪነት ራሱ ያበቁ ነው ይባላል አይደል? እውነት ነው። በዩኒቨርሲቲ ያለ ፌሎሺፕ እዛ ያለው ሪስፖንሲቢሊቲ ትልቅ ሪስፖንሲቢሊቲ ስለሆነ ብቁነትን ለቤተክርስቲያን መሪነት ራሱ ይሄ ሰው የበቃ ነው። በአጥቢያ ቤተክርስቲያንም የመሪነትን ስትሪንግዝ እንትን እያለ ነው እና ያዳበረ ስላለ ለቤተክርስቲያን መሪነት ራሱ በደንብ ብቁ ሰዎችን እያዘጋጀች ያለችበት ቦታ ሊሆን ይችላል ብዬ አስባለሁ። ከዚህ ጋር ተያይዞ አሁን ምንድነው እየሰራን ያለ ነው? ምን ቤኔፊት አስገኘ ካልን ምንድነው መስተካከል ያለበት? ምን ይታያል? እንዴት ነው መሆን ያለበት? ወይ ደግሞ ምን መስተካከል ያለበት ነገር ያለ ይመስላል? ምንድነው እስካሁን ያወራናቸው ነገሮች በጣም ጥሩ ነገሮች ናቸው እና በቃ በቂ ነው ብለን አናስብም። ይሁን ደግሞ ከጥሩ ጎን በስተጀርባ ትንሽ ክፍተት የሚፈጥሩ ነገሮች አሉ ይመስለኛል። እሱና አሁን አንደኛ ማየው ቤተክርስቲያን ወይም ደግሞ የቤተክርስቲያን አገልጋዮች መሪዎች ከወጣቱ ጋር ያላቸውን ግንኙነት በጣም ሩቅ እንዲሆን ያደረገ ይመስለኛል። ለምንድነው ይሄን የምለው? አሁን የወሰድናቸው ኃላፊነቶችን በሙሉ እኛ አንድ ለማድረግ ስለምንሞክር በጣም ክፍተት ይፈጥራል እና ከአገልጋዮች ጋር፣ ከቤተክርስቲያን መሪዎች ጋር፣ ከቤተክርስቲያን ጋር ራሱ ወጣቱ በደንብ ህብረት እንዳይኖረው ክፍተት ይፈጥራል። የሆነ ቡድን ነገር አለ፣ ወጣት ሰርክል ይፈጥራል እና ይሄ ሙሉ አንድ ቤተክርስቲያን አይነት መልክ ሳይሆን የሆኑ ቡድን ነገር በደንብ ይፈጠራል። እኛ ጋር እሱ ስሜት አለ ወይ? አይቀርም። በቃ እንደዚህ አይነት ነገር እስካለ ድረስ መኖሩ አይቀርም። ቸርች ውስጥ ደግሞ ትንሽ ቸርቾች ተፈጥረው ነው ያስተውላል። በቃ ያ ነው ቸርቹ፣ እዛ ነው የሚመገበው፣ እዛ ነው ያለው ህብረት፣ ሌላውን ቸርቹን አካል አያውቅም እና ይሄ ያለው ስትራክቸር እሱን ፈጥሯል እና ይሄንን አስተውላለሁ። ትንሽዬ ቸርች ውስጥ ያለች ትንሽዬ ቸርች
የአዳጊ ወጣት ህብረትም ቢሆን ትንጥዬ ቸርች ከሙሉ ህብረቱ ጋር ምን አይነት ህብረት ራሱን የቻለ የዩዝ ሊደሩ ለሱ ፓስተሩ ነገር ሆኗል። ዳይሬክትሊ መጋቢውን አያውቀውም። ኮሚኒኬሽን የለም። ከወጣቱ መሪ ጋር ነው ኮኔክሽን ያለውና ክፍተት ፈጥሯል። እንዳልከው ቢብሊካል አይመስልም። ቢብሊካል አይመስልም። ኢንቴንሽናል ሆነን የምናደርገው አይመስለኝም። ይሄን ለማድረግ ታስቦ ላይሆን ይችላል። ግን ያንን ዩዝ ሚኒስትሪ ለማጠናከር በምንሄድበት መንገድ ወጣቶችን እንዳልከው ቅድም የእኛ ቸርች ሜምበር እንዳይሆኑ አድርገን ሌላ ቸርች ግን ክሬት የተደረገ ሌላ ህብረት እግዚአብሔርን ያህል ብዬ ማስበው መጀመሪያ ቸርች ነው። በቸርች አጠቃላይ ቸርች ቤተክርስቲያንን ያህል በዛ የተሰጡ የጸጋ ስጦታዎች አሉ፣ ኦፊሶች አሉ። እግዚአብሔር በዛ ቸርችን ኮሚኒኬት ያደርጋል ብዬ አስባለሁ። እና ግን ይህ ዩዝ ሚኒስትሪ በዚህ መንገድ ሲቃኝ ከቸርች ጋር በጣም እንትን እንዲሆን ያደርጋል፣ ክፍተት እንዲፈጠር ያደርጋል። እና እሱ ቻሌንጅ ነው ብዬ አስባለሁ። አንዳንድ ቦታ የወጣት ህብረቱ ራሱ የቤተክርስቲያን መሪዎች ይፈሩታል። የሆኑ አሉ እነሱ የሚመሯቸው ጥቂት ልጆች። አንዳንድ ቦታ እንዲሁም አንድ ሰውዬ ነው እነሱ የሚመራ አንድ ሰውዬ ነው እና እሱ ዞር ካለ ሪስክ ውስጥ ይሆናል ያ በሙሉ ኮሚኒቲ ማለት ነው። እና ይሄ ልክ አይደለም። ያ ሰውዬ ላይ ነው የተንጠለጠለው ያ በሙሉ ግሩፕ ወይ ደግሞ አራቱ ሰዎች ላይ ነው የተንጠለጠለው። የቤተክርስቲያን ሙሉ ጊዜ አገልጋዮች፣ የቤተክርስቲያን ሽማግሌዎች፣ የቤተክርስቲያን መጋቢዎች አይነኩትም። እንዲሁም ቅድም ከካሜራ በፊት ስንባባል እንደነበረው አንዳንዴ ደግሞ ይፈሩታል። ገብቷል። በቃ የሚፈሩት ኮሚኒቲ ነው ቸርች ውስጥ ቢውድ የሆነውና ይሄ ክፍተቱ ያለን ስትራክቸር የፈጠረው ክፍተት ምንድነው የሚያመጣውን ችግር? አሁን እንዳልከው አይነት ያ ሰው የሆነ ጊዜ ሊደክም ይችላል፣ ሊያቆም ይችላል፣ አገልግሎቱን ወደ ሆነ ቦታ ሙቭ ሊያደርግ ይችላል። በዛ ታይም እነዛ የተያዙ ግሩፖች ከቸርች ይበተናሉ ማለት ነው። ምክንያቱም ቸርችን ሲያገኙ የሚያገኙት ያ የለመዱትን ነገር ላይ ፓስተራቸው ላይሆን ይችላል እና ህብረቱ ይበተናል፣ ሰው ይጠፋል። በዛ መካከል ሌላ በጣም ቻሌንጅ ነው የማስበው ግጭቶችን ራሱ ወይ መፈታት ያለባቸው ነገሮች በአግባቡ አይፈቱ። ለምሳሌ የሆነ ነገር ቢመጣ እኔ እንደ ዩዝ አገልጋይ እኔ ሪስፖንሲብል ብዬ ስለማስብ እኔ ይዘዋለሁ ያንን ነገር። ከዛ እኔ ባለኝ እውቀት ባለኝ መረዳት ነው ለመፍታት የምሞክረው። ግን ምናልባት የተሻለ የሚሆነው የቤተክርስቲያን አገልጋይ የቤተክርስቲያን መሪ ወይ ከኔ ታላቆች የሆኑ ግን ዩዝ ሚኒስትሪ ቀጥታ የማይሳተፉ ሰዎች ቢይዙት ግን ጥሩ ሊሆን ይችላል። እና አንዳንድ ጊዜ በጣም ጎጂ ነገሮች ሊፈጠሩ ይችላሉ እና በትክክል ችግሮች አይፈቱም ብዬ አስባለሁ። እንደዚህ ይሄ የሚፈጠርበት ምክንያት የሚመስለኝ የወጣት አገልጋዩ ጉዳዩን በኋላ እንመጣበታል። ጉዳዩን ለመሪዎች ብሰጠው በስርዓት አይፈቱትም ብሎ ሊሆን ይችላል። ግን ከሚገባው በላይ ሪስፖንሲቢሊቲ ስለተሸከመ ነው ይሄ የሚሆነው እና በርደን ቅድም እንዳልከው ከባድ ይሄ አገልግሎት ነው። ግን ከሚጠበቅበትና ከሚችለው በላይ ተሸክሞ ብዙ ቦታዎች ላይ ነው የምናየው እና ያለ አውቶሪቲ ነው አይደል የቤተክርስቲያን ያልሾመችው ኦርዴንድ ባልሆነበት በቃ ከሚጠበቅበት በላይ ትልቅ ነገር ተሸክሞ በስራና በትዳር ሆነ ወጣትም ስለሆነ ብድግ ብሎ ሊወጣ ይችላል። የሆነ እድል ሊሆን ይችላል፣ ትምህርት፣ ስራ ምናምን ብድግ ብሎ ሲወጣ ትልቅ እንትን የሚፈጥረው ከአቅሙ በላይ ከመሸከም የተነሳ ነው። እሱ በጣም ትልቅ ቻሌንጅ ነው። ለዛ ነው በቃ ይደክማል አገልጋዩ ያስባል። ምክንያቱም ሁሉንም ነገር እኔ ማኔጅ አደርገዋለሁ ፈቷለሁ ብሎ ስለሚያስብ፣ ግን ቀላሉ መንገድ ያ ላይሆን ይችላል። ደግሞ የሚፈጠሩ ችግሮችን ወጣት ያሉ ነገሮችን ደግሞ ለቤተክርስቲያን አሳልፎ ሰጥቶ ቢሆን መፍትሄ እዛ ሊሆን ይችላል። እና አንደኛው ቻሌንጁ ብዬ ማስበው እንደዚህ መሆኑ እሱ መሸከም የሌለበትን ነገር ይሸከማል። አንዳንድ የራሱን ይጎዳል። እንዳልኩ አንዳንድ ዩዝ ሚኒስትሪ ላይ ያሉ ሰዎች በጣም በርናውት እስኪያደርጉ ድረስ ፕሮግራም እንኳን ቁጭ ብለው እስካይካፈሉ ድረስ በጣም ቢዚ የሚሆኑት ራሳቸውን ጊዜ ያደርጋሉ። ሁሉም ነገር ላይ እነሱ ናቸው። እንዳልከው ግን ያላቸው ስጋት አለ። ግን ያው ቻሌንጁ እንደተጠበቀ ነው። ስለዚህ ምንድነው መሆን ያለበት? በዋነኝነት የዛሬ ዲስከሽናችን በቀጥታ ለወጣት አገልጋዮቹ ነው። እነሱ እንደሚያደምጡት እያሰብን ነው ዲስከስ የምናደርገው ነው።
ምን ማድረግ አለበት ይሄ የወጣት አገልጋይ፣ ይሄ የወጣት አስተባባሪ ፕራክቲካሊ ምን ያደርግ የሚል ነገር ይመጣል ባህል። አሁን አንድ የሚመጣልኝ ነገር ልብ ብዙ ነገር ከልብ ስለሚጀምር ልቡ መለወጥ አለበት። አንዳንድ ጊዜ ይሄ ሁሉ ነገር በሱ ቁጥጥር በቃ እሱ እንዲያደርገው እንደሆነ አድርጎ ማሰቡ ልክ አይደለም እና አንዳንድ ጊዜ ከላይ ራሱ መሪዎች ሊረዱት ሲፈልጉ አፍኖታል እና ይህ ለእግዚአብሔር የቀና በሚመስል ልብ ሊሆን ይችላል። እሱ ልክ አይደለም እና ይሄ አፈን ተደርጎ የተያዘው ነገር አንደኛ መክፈት አለበት። መሪዎችም ስለሆኑ መጋቢዎችም ስለሆኑ ነገሩን በቃ አካውንታብል መሆን አለበት፣ ግልጽ ማድረግ አለበት። በቃ በደንብ በር መክፈት አለበት ለመሪዎች፣ ለቤተክርስቲያን መሪዎች የሚል አስባለሁ። ይሄ ደግሞ የሚጀምረው ቅድም ስለደግሞ ከልብ ነው። በቃ ይሄ የኔ ነው፣ በቃ የኛ ነው፣ የኛ መሪዎች ነው፣ እነሱ አያገባቸውም ከሚል ትንሽ መውጣት ያለበት ይመስለኛል። እንዳልከው አንደኛ ክፍት መሆን አለበት። እኔ ብዬ የማስበው ለቤተክርስቲያን ክፍት መሆን አለበት። ያንን ደግሞ የሚያደርገው አንደኛ ኃላፊነቱን በደንብ ሲያውቅ፣ እሱ ኃላፊነት ምን እንደሆነ ከእሱ ደግሞ እሱ ብቻ ደግሞ የማይመለከታቸው ነገሮች አሉ፣ እሱንም ሲያውቅ ነው እና ክፍት መሆን አለበት። ክፍት መሆን አለበት ስል አሁን አካውንታብሊቲ ስንል አንደኛ አብዴት ቢያደርግ ብዬ አስባለሁ። መሪዎቹ ሁሉ ጊዜ ስላለው ነገር አሁን ለምሳሌ እኛ እዛ እናደርጋለን፣ አዘጋጃቸውን ፕሮግራሞች፣ ሪፖርት የምናደርጋቸው ነገሮች በደንብ እየተሰራ እንደሆነ፣ ክፍተታችን ምን እንደሆነ፣ ምን ላይ ፎከስ ማድረግ እንደምንፈልግ ይህንን በደንብ ለመሪዎች ማሳወቅ፣ ለቤተክርስቲያን ማሳወቅ፣ በዛ ቸርች ውስጥ እንዳለን አሱም አድርገን በደንብ ግልጽ መሆን፣ ክፍት መሆን በጣም አስፈላጊ። ያ ለመሪዎችም ለማገዝ ክፍት እንዲሆኑ ያደርጋቸዋል። አንዳንዱ ይሄ ላይሰማን ይችላል፣ ግን ከትዕቢተኛ ልብ ከአገልግሎት ልብ ይመስለናል እንጂ ትዕቢተኛ ልብ የወለደው እርምጃ ነው። በእኔ ዘመን እንዲህ ተለውጧል ለማስባል ነው ምን ሄደው እና ይሄ ቤተክርስቲያኗንም ይጎዳታል። ስለዚህ ቤተክርስቲያን እንዴት ነው ሊጎዳት የሚችለው? ልክ እኛ ሳንኖር ሰርቫይቭ ማያደርግ ነገር ከሰራ በቃ ልክ እኛ ያገለገልናቸው ሰዎች ለውጥ ፈጠሩ ምናምን እንዲባል የምናደርገው ነገር ይሄ እግዚአብሔር አንዲት ቤተክርስቲያንን ነው የሚያየው እንጂ ይሄ ልክ አይደለም። ስለዚህ ከእሱ አይነት ልብ ወተን እኛ ራሱ ባንኖር ቤተክርስቲያን እንድትመራው ነው ማድረግ ያለብን። የስ ክፍተት አለ፣ ብዙ ሪስፖንሲቢሊቲ ያለባቸው ምናምን ከቤተክርስቲያን የሚመጣሉ ያልሆኑ ነገሮች ሊኖሩ ይችላሉ። ግን በጣም አስረክቦ መስጠት ያስፈልጋል። ትቶ መሮጥ መስጠት ይጠበቅብናል። በጣም መስጠት ሊያበላሹት ይችላሉ ምናምን የሚለው ነገር ራሱ አስተሳሰብ ከራስ ጋር ተሟክቶ ወደዛ መምጣት ያስፈልጋል። ሌላ ደግሞ የማስበው ወጣት ሊደሩ እሱ ስለሆነ ቲምን እየመራ ያለው ማቀራረብ ይችላል ብዬ አስባለሁ። ፈቃደኛ ከሆነ መሪዎችን፣ አገልጋዮችን እና ወጣቶች ቤተክርስቲያን ለሌሎች ምንላቸውን ግሩፖችና ከወጣቱ ጋር ማቀራረብ ይቻላል እና ኢንቴንሽናል ሆኖ ፕላን አድርጎ አሁን ለምሳሌ እኛ ጋር ፕሮግራም እናደርጋለን ከመሪዎች ጋር፣ እነሱ የሚያገለግሉበት ፕሮግራም እናደርጋለን። በዚህ ዓመት ለማድረግ እየሞከርን ያለው ነገር አለ። አገልጋዮች እንዲደውሉ ለወጣቶች ፎሎ አፕ እንዲያደርጓቸው ከሊስቱን አገልጋዮቹ ለወጣቶቹ እንዲደውሉ ሊስት ሰጥተን ፎሎ አፕ እንዲያደርጓቸው ከዛ አብዴት ከነሱ ተቀበልን። ምክንያቱም ከኛ ታላላቆች ናቸው፣ አቅም አላቸው፣ አገልጋዮች ናቸው። ስለዚህ እነሱ ቢከታተሏቸው ጥሩ ነገር ይመጣል ብለን እናስባለን። ስለዚህ እንደዚህ ማመቻቸት ቢቻል ከዚህም በላይ አንድነት ጊዜ እያዘጋጀ አለመፍራት አለመሸሽ እያስባለን ጥሩ ይሰጣል። እኛም ደግሞ የቤተክርስቲያንን መቀበላችንን አስተባባሪ ወይ ደግሞ መሪው ምሳሌ ሆኖ ስለሚታይ ቤተክርስቲያንና መሪዎቹን መቀበሉን ለማሳየት ይሄ ከግሩፓዊነት ለማውጣት አስበውበት እሁድ አምልኮ ላይ መገኘት አለበት። ይሄ ላርጅ ኮሚኒቲ የሚደረገው ህብረት ላይ ይሄ መቅረት ምርጫ እኮ አይደለም አይደል? እሁድ አምልኳችን መስት እኛ የምንሰራው የወጣት ፕሮግራም ሊበልጥ ይችላል ምናምን፣ ግን በቃ የአገልግሎቱ አንዱ አካል ነው።
ያው አገልግሎቱ ሲያገለግል ይሄ ወጣቶቹን ከመምራት ከመሰብሰቡ እኩል እሑድ አምልኮ ላይ መገኘት አለበት። ለምን ምሳሌ ሆኖ መታየት አለበት። መቀበሉን የሚያሳየው ለዛ ነው። የእውነቱ ደግሞ ይሰራበታል አይደል? ስለዚህ እሑድ አምልኮ ላይ በመገኘቱ እየተሰራ ነው። በላርጅ ኮሚኒቲ ውስጥ እየተጠቀመ ነው። እየተጠቀመ ባይመስለው ራሱ ብዙ ኮምፕሌን ቢኖሩ ራሱ መገኘቱ የእሑድ አምልኮ ላይ መገኘቱ የአገልግሎቱ አንዱ አካል ነው። የሆነች ነገርን ብቻ አይደለም የምትሰራው፣ የቤተክርስቲያን አካል እስከሆነ ድረስ እሱ ላይ መገኘት እሱ ያንን በሚያደርግ ጊዜ ሌሎችንም ወጣቶች ያነሳሳቸዋል ያስባል። መጥተው ከቤተክርስቲያን ጋር ህብረት እንዲያደርጉ ፌሎሺፕ እንዲያደርጉ ያነሳሳቸዋል። እሱ እንደ ምሳሌ የሚታይ ሰው ስለሆነ ማለት ነው። ሌላ ብዬ ማስበው እኔ የቤተክርስቲያንን ጎል መጀመሪያ ቅድሚያ የሚሰጥ ብዬ አስባለሁ። ምንድን ነው ቤተክርስቲያን እያሰበችው ያለችው ነገር? በሆነ ሲዝን ውስጥ ሊሆን ይችላል፣ በሆነ አመት ውስጥ ሊሆን ይችላል። በምን ጎል ላይ ነው እሷ ቤተክርስቲያን እየሰራች ያለችው? ከዛ አንጻር ነው ወጣት አገልግሎትን ደግሞ ወደዛ ማሰማራት ያለበት። የራሳችንን ገቢ ይዘን አይደል? የራሳችንን ገቢ ይዘን መሄድ ትክክል አይደለም። ምክንያቱም ያን ያለን አሁን ጋር ቤተክርስቲያን አለች፣ እኛ ደግሞ የቤተክርስቲያን ፓርት ነው። ወጣት እኮ ማለት ዋነኛው ፓርት ነው። ስለዚህ ቤተክርስቲያን ላሰበችው ግብ እኛም አብረን ፍሎ የምናደርግ ነው መሆን ያለብን እንጂ አጌንስት ደግሞ ወደ ሌላ ቦታ ልጆችን ወጣቶችን ይዞ መጓዝ ልክ አይመስለኝም። ትልቁን ስዕል ማየት በጣም አስፈላጊ ነው። ትልቁን ስዕል ማየት ያስፈልጋል። ብቻ በቃ በዋነኝነትም እግዚአብሔርም የሚጠይቀው እኛን የሚጠይቀናል። ግን መጋቢዎቻችን አሉ፣ የቤተክርስቲያን መሪዎች አሉ። እውነተኛው የቤተክርስቲያኗ መልክ እነሱ ዳይሬክት በሚያደርጉት ያለ ነው። እኛ ሰፖርት ማድረግ አለብን። ለዛ ነገር መርዳት ይኖርብናል። ኮንቴክስቹዋላይዝ እንዲሆን ለወጣቶች ፊት እንዲያደርግን በዋነኝነት በቃ ቤተክርስቲያን እንድትመራው የኛ መኖር ቅድም ነው። የኛ መኖር ለወጥ ፈጠረ ለማስደመም ማሰቡት ተጠበቀ ቤተክርስቲያን ራሷ እንድትመራው ማድረግ። ብዙ ጊዜ እኮ የምንነሳው እንደዚህ ሲባል ያው ከዛ ነው የምልሰራ ነው ይባላል። ግን ይሄ ትልቅ ዋና ስራ ነው። ይሄ በቃ ለቤተክርስቲያን ድጋፍ መስጠት፣ ቤተክርስቲያን ያሰበችውን ግብ እንድትመታ ማመቻቸት፣ አብሮ መቆም ትልቅ ነገር ነው እና መሸከም የሌለብን ነገር አንሸከም። ከዛ ደግሞ ማድረግ የምንችላቸውን ነገር ኢንቴንሽናሊ እያስተካከልን ብናደርግ ብዙ ፍሬ እናያለን ብዬ አስባለሁ። አሁን የዛሬ አይ ቲንክ እየጨረስን ያለን ይመስለኛል። የዛሬ ዲስከሽናችን በዋነኝነት ተደራሲያኖቹ የወጣት አገልጋዮቹ እንደሆኑ ስላሰብን ነው እንጂ የቤተክርስቲያን መሪዎቹ ሳይድ እናውራ ብንል ደግሞ ብዙ ነገሮች ማንሳት እንችላለን። በቃ ሙሉ በሙሉ ሪስፖንሲቢሊቲ መስጠቱ ልክ ላይሆን ይችላል። የምርም ኢንቮልቭድ ሆኖ ገብቶ ማገልገል፣ በስም ማወቅ፣ የሳምንቱ መገኘት፣ ብዙ ነገሮች ሊኖሩ ይችላሉ። በዋነኝነት ከመሪዎቹ አንጻር ስላወራ ነው የሚጨምረው ነገር ነው። አሁን ያልናቸው ነገሮች ሁሉም ወጣት አገልጋይ ቢያስብበት ጥሩ ነው ብዬ አስባለሁ። አንዳንድ ቦታ ስትሄድ የሆነ ቦታ ተደርጎ ፌል ያደረገን ነገር ለማድረግ ነው ገና እየተሞከረ ያለው። ምን ነው ከመሪዎች ከቤተክርስቲያን ይህንን ቲም አላቅቄ በደንብ አጠንክሬ ምን ይላለ ደግሞ እና የሆነ ቦታ ከመውሰድ በፊት እናስብበት ቁጭ ብለን። ከዛ ደግሞ መጽሐፍ ቅዱስን እና የወጣት አገልግሎትን ቤተክርስቲያንን ብናጠና ብዬ አስባለሁ። እንዴት ነበር የአዲስ ኪዳኗ ቤተክርስቲያን አንደኛ ክፍለ ዘመን የነበረችዋን በምን መንገድ ነበር ህብረት የሚያደርጉት? የሆነ ፍሎት ያለ ጳውሎስን ጢሞቴዎስን እንደ ህብረት የሚያደርጉበትን መንገድ ማለት ነው እና የሆነ የተገነጠለ ቸርች ውስጥ እንዳንመሰረት እንጠነቀቅላለን። በጣም አሪፍ ዲስከሽን እንደነበረ እናስባለሁ። እስካሁን ድረስ ከሰማችሁን አንድ ነገር አስተውላችኋል ብለን እናስባለን። እናንተ ሀሳባችሁን በዚህ ዙሪያ እንድታካፍሉን እንፈልጋለን። የእናንተ የቸርች አውድ ምን እንደሚመስል አናውቅም፣ ግን በዚህ ጉዳይ ላይ ያላችሁን ሀሳብ መስማት እንፈልጋለን። እዚህ ድረስ ስላሰማችሁን ስላደመጣችሁን እግዚአብሔር ይባርካችሁ። ኔክስት በሌላ ሀሳብ ላይ እንገናኛለን። ቻው።